እምቢ ወይም አይሆንም ማለት አትፍራ። ሰዎች የቢዝነስ እድሎችን ለመቀበል እምቢ ይላሉ፣ ምክንያቱም ከውድቀቱ የሚመጣው ትኬትን ይፈራሉ። በእንዲህ ያለው ጉዳያችን ላይን ያለ ትኬትን ፍርሃትን ለስኬትን ካለ ፍላጎት ይልቅ በጣም ጠንካራ ነው። በጣም ብዙ ሰዎችን መምረጥን ይተዋሉ፣ ምክንያቱም በጣም ትልቅን አታስብ፣ ሰዎችን ወፈፌ እንደሆንክን ያስባሉ የሚሉትን ዘመዶችና ጓደኞትን ትችትን ይፈራሉ። እንድሪው ካርዴን በእያንዳንዱ ሰው ስኬትን የሚገልጥን ፍልስፍና ለማምጣትን 20 ዓመታትን እንዳሳለፈ ሀሳቡንን ቢዝነሱንን የኔንን የመጀመሪያ የሀሳብን ግፊትን ሰዎች ምን እንደሚሉኝን ያለኝ ፍርሃት ነበር። ሞክሮ ካሰብኩትን ሁሉ በጣም የራቀ ግብን አስቀመጠልኝ። የብልጭታ ያህልን በፍጥነትን አእምሮዬን ሁሉንን ለጸና ለትክቶችን ፍርሃትን የተጋለጡ የውድቀቶችን ምክንያትና መሳሰቢያንን መፍጠርን ጀመረ። የሆነ ነገር ከውስጡ ልታድገው ትችልም። ስራ በጣም ከባድ ነው። በጣም ብዙ ጊዜ ይወስዳል። ዘመዶችን ስለ አንተ ምን ይላሉ? ተወዳዳሪ እንዴትን ታገኛለህ? እንደውም ሰው የስኬትን ቀመርን አላወጣም። ልታድርገውን እንደምትችልን ማመን ምን አቅምን አለ? በጣም ትልቅን ለማሰብ ለመሆንን አንተ ማነ? ከድሃ ቤተሰብ መውለድን አስብ። ስለ ፍልስፍና ምን ታውቃለህ? ሰዎችን ወፈፌ እንደሆንክንን ያስባሉ ብለውን ከአሁን በፊትን ለምን ሌላ ሰውን ይሆናሉ አላደረገውም ብለውን ይተጃሃል። እነዚህና ሌሎችንም በጣም ጥያቄዎችን በአእምሮ ብልጭ ያሉና ትኩረቴ ሳቦ። የሚስተር ካርቴ ምክር ለመተግበር ያለኝን ፍላጎት ሁሉ ለማስተዋል ዓለምን በሙሉ በኔ ላይንን ማፍለዝን ፊቱንን ያዞረኝን መሰለኝ። ሙኘቴ በኔ ላይንን የበላይነትን ማግኘትን በፊትንን ወዲያውኑ እንድተውና ጥሩ እድልን እንዳገኘ ከብዙ ዘመድን በኋላ ብዙ ሰዎች ካጠናሁ በኋላ ብዙ እቅዶችን የህይወትን እስትንፋስን ሊሰጣቸውን እንደሚገባ ተረዳሁ። አንዳንድ ሀሳብ ከመንከባከብ ከተወለደ ጊዜ ነው። እያንዳንዱን ደቂቃ ሲኖሩን የተሻለ የመኖርን እድልን ያገኘው ትኬትን መፍራትን የእቅድና የተግባር ደረጃንን የማይደርሱ የብዙ ሀሳቦችንን የመጥፊያ መሳሪያ ነው። እድሎች ይቀጣጠላሉ። ብዙ ሰዎች ቁሳዊ ስኬትን የጥሩ እድሎችን ውጤትን እንደሆኑ ያምናሉ። ለሀሳቡ መነሻ የሆነ ነገር አለ። ነገር ግን ሙሉ በሙሉ በእድል ላይንን የሚመሰርቱ ሰዎችን በአብዛኛውን ሁሌ ያሳዝናሉ። ምክንያቱም ስለ ስኬትን በእርግጠኛ ከመሆናቸው በፊት ሲኖራቸው የሚገባ አንድ ዋና ነገር ረስተዋል። እርሱም ጥሩ እድሎችንን እርሱ በርስን የሚያዘዙበትን ወቅትን ማወቅ ነው። በኢኮኖሚ ውድቀትን ወቅትን የሚዲያ ደብዳቤ ሲሰጡት ገንዘብ ሁሉ አጠናና ራሱ ገቢ ሆነ ራሱ የሌላ ሆኖ አገኘው። ገንዘብ የሚያገኝበትን የቲያትርን አዳራሽን እንደሆነ ወዲያውን አይኖረውም። ማንኛውም ሰው ሊተማመንበት የሚችለው ብቸኛ እድል በራስን የፈጠረው እድል ነው። እነዚህ በተግባር ጽናትን በመቀጠልን ይገኛሉ። የመነሻው ነጥብን የዓላማ ቁርጠኝነት ነው። የምታውቃቸው 100 ሰዎችን መምራትን በህይወታቸው እጅግን በጣም የሚፈልጉትን ምን እንደሆነ ይጠይቃል። ከ198ቱ ሊነግሩ አይችሉም። መልስን ሊሰጡህን ካስገደድካቸው የተወሰኑ ጤና ብዙዎችን ገንዘብን፣ በጣም ጥቂት ደስታ፣ ሌሎችን ዝናና ስልጣንን፣ የተቀሩ ማህበራዊ እውቀትና በኑሮ መሻሻያ መዝፈንን፣ መደነስን ወይም መጻፍን መቻልን ላይን ይላሉ። ነገር ግን አንዳንዶቹን እነዚህን ቃሎችን ምን ማለት እንደሆነ በግልጽንን መናገር አይችሉም፣ ወይም እነዚህን ወደፊትን የተገለጹ ምኞችን ለማግኘት ተስፋ እንደሚያደርጉበትን እቅድን ትንሽን ጥቆማንን አይሰጡም። ሀሳቦች ለምኞችንን መልስን አይሰጡም። በማያቋርጥ ጽናትን በእውነተኛ ፍላጎትን ለተደገፈው ትክክለኛ እቅዶችን ብቻንን ይመልሳሉ። ጽናትን መምጣት ወደ ጽናትን ልምድን የሚመሩ 4 ቀላልን ደረጃዎችን አሉ።
ትንሽ ጊዜና ጥረት እንጂ ትልቅ የእውቀት መጠን ወይም የተለየ የትምህርት ደረጃ አይጠይቁም። አስፈላጊ ደረጃዎች አንደኛ ለማሳካቱ በአንገብጋቢ ፍላጎትን የተገዛ ቁርጠኝነት ዓላማ። ሁለተኛ ያለማቋረጥ ተግባርን የሚገልጥን ትክክለኛ እቅድ። ሶስተኛ ሁሉንም አሉታዊና ተስፋ የሚያስቆርጡ ተጽዕኖዎችን ከዘመዶችን፣ ከጓደኞችና ከምታውቋቸው ሰዎችን አሉታዊ አስተያየትን ጭምርን ሙሉ በሙሉ የማይቀበል አእምሮ። አራተኛ በእቅድና በዓላማ እንድትጓዝን የሚያደርጉትን አንድ ወይም ከዚያ በላይ የሆኑ ሰዎችን ጋር ወዳጅነትን ወይም ግንኙነት መፍጠር። አምስተኛ እነዚህን አራቱ ደረጃዎችን ለሁሉም የህይወት ዘርፍን አስፈላጊ ናቸው። የዚህን ፍልስፍና የ13 መርሆችን ጠቅላላ ዓላማ እነዚህን አራቱን ደረጃዎችን እንደ ልምድን መውሰድን ማስቻልን ነው። በእነዚህን መርሆችን አንድ ሰው የራሱ የኢኮኖሚ እጣ ፈንታንን ይወስናል። እነዚህ ደረጃ ወደ ሀሳብ ነጻነትና አርምሞንን የሚወስዱን ደረጃዎች ናቸው። በትንሽ ሆነ በትልቅን መጠኖችን ወደ ሀብቶችን የሚወስዱ ደረጃዎች ናቸው። በስልጣንን በዝና በዓለም አቀፍንን እውቀት መንገድን ይመራሉ። ጥሩ ዕድሎችን የሚሰጡ 4 ደረጃዎች ናቸው። ህልሞች ወደ አካላዊ እውነታውን የሚወጡ ደረጃዎች ናቸው። ፍርሃት፣ ተስፋ መቁረጥን፣ ስንፍናንን በማሸነፍ መንገድን ደግሞ ይመራሉ። እነዚህን 4 ደረጃዎችን ለመያዝን የሚያደክሙ 2 ትልቅን ሽልማት አሉ። የራሱ እጣ ፈንታ መጻፍና ህይወትን የተጠየቀችው ዋጋንን እንድሰጥን ማድረግን መብት ነው። ችግሮችን መውጣት የጽናት ሰዎችን ችግሮችን መውጣትን አቅምን የሚሰጣቸው ምን አይነት ምስጢራዊ ኃይል ነው? የጽናት ብቃት በአእምሮ ውስጥንን መለኮታዊ ኃይሎች ጋር የሚያገኘው መንፈሳዊ፣ አእምራዊ ወይም ኬሚካልን ኃይልን ይኖራል። ሁሉ ጥበብን ዓለምን በሙሉ የተቃራኒ ጎንን በጦርነትን ካጠናቀቀ በኋላ ለሚዋጋ ሰውን ያደርጉታል። ሲጀመር ከጽናትን በስተቀር ምንም የሌለ ሄነሪ ፎርድን ከምንም ተነስቶ ግዙፉ የኢንዱስትሪ ግዛትን ሲመሰረት ሳይ እነዚህና ሌሎችን ብዙ ተመሳሳይ ጥያቄዎችን በአእምሮ ውስጥን ተብላሉ። መደበኛ ትምህርት ቤትን ውስጥንን ከ3 ወርን ላነሰ ጊዜ ብቻ የተማረውን ቶማስ ኤዲሰንን የዓለምን ቀዳሚ የፈጠራ ሰው መሆኑን የጽናትን ወደሚናገር ማሽንን የሚንቀሳቀሱ ስዕልንን ማሳያና ብርሃንን ወደሚፈጥኑ ማሰሪያ ሰጥተዋል። ሚስተር ኤዲሰን እና ሚስተር ፎርድን ሁለቱንም ለብዙ ዓመታትን ከዓመትን የማጥናትን ጥሩ እድልን አግኝተዋል። እነርሱ በቅርብንን ማጥናትንን በአንዳንድ ውስጥንን ጽናትንን የሚከተሉና ሌላ ነገር እንዲያገኙ የአስደናቂ ስኬቶችና ምንጮችን ጽናትን እንደሆኑ በተጨባጭ እውቀትን ተናግረዋል። አንድ ሰው ስለ ነቢያትን፣ ስለ ፈላስፋዎችን፣ ተአምርን የሚሰሩ ሰዎችና ስለ ቀድሞ የሃይማኖት መሪዎችን በማጥናትን የሚያደርጉ ጥረትን ማሰብና የዓላማ ቁርጠኝነት ስኬትና ዋና ምንጮች ናቸው። ለጽናት ጉልበት የሚሰጡ ኃይልን በቅንነት ማጥናትን ከፈለግ የህይወት ታሪክንን አንብብ። በተለይ እንደዚህ ጠንካራ የሆኑ ውሳኔዎችን ስትወስን ወደ ጠንካራ ጽናትን ትሸጋገራለህ። ስለዚህ በምትሄደውና በምትሰራውን ስትጸና ዓላማህን ሁሉ ወደ ላይንን ወደ ስኬትን እንደሚወጣ ተረዳ። አንተ በምትሰራውና በምትሄደውን አካሄድ ጸንተህንን ስትሰራ እርሱ ራሱ ደግሞ የጽናትህን ዋጋን ይከፍልሃል። በህይወትህ መንገድን ስትጓዝን የሆነ ችግርን ይገጥመሃል። አንተ ደግሞ ከችግርህ በላይ መሆንህን ማመንን አለብህ። ችግር የጥንካሬህና
የጥንካሬህና ወደ ላይ የሚያወጣህን መሳልል እንደሆነ እወቅ።